እያለቀሰች ትመጣለች። እሱ አሁንም የቀረባት ወዷት አይደለም። በሀቢባ ላይ የተዋጣ ብር ለመብላት ነው። ጅብ ነው። ቤሩት ድፍን ያውቁታል። ፈልጎ ነው። ውሸታም። ኧረ መብርሃን ውሸታም አይደለም። እኔ 3 ሚሊዮን ፈልጎ ነው። አፈቅላጤ ነው። ሱስዬ እንደዚህ እናድርግ፣ አንቺ ዱባይ ሂጂ እኔ መኪና ግዢልኝ ብሎ ያስገዛታል። ይላታል። ከዛ እንደ ምክርም ነው እህታችን እንዳትጎዳ እንደ ምክርም ነው እየመከናት ተጠንቀቂ ለማለት ነው። እንደ ምክርም ነው ተጠንቀቂም ነው ተጠንቀቂም ጭምር ነው። ሀቡ እየጠራች ነው። አይ ለኔ ልጠራኝ አትችልም። ለምን እንደዚህ አልሽኝ ካለችኝ ሀቢባ ጋር እናገራለሁ። ችግር የለብኝም። ለምን ርዕስ አነሳሽው ካለችኝ ከገነት ጋር ስለታረቁ ለምን እንደዚህ ሰው ያብዳላታለሁ። ችግር የለም። ልክ ነሽ ግን እስስ አትሆኝ። ኧረ በስመ አብ እስስ ምንድን ነው? መብራን እኔ ተቀያየር ያለው ገብርኤልን እንዳይበላት እንደ ምክር እንምከራት። እህታችን እንምከራት። እኛ ብዙ ነግረናታል። ታውቃለች ብዙ መክረናታል። እኛ ብዙ መክረናታል። ለማየት ያብቃችሁ። በቅርብ ጊዜ አይ ዜድ አውርታ ነበር ትላላችሁ። ወልዳለች እኮ ብትወልድስ ፍቅር እንዳላት እኮ እናውቃለን። ፍቅር እንዳላትማ ከኢማኔር 7 ኢማኔር ከቤቷ አውጥቶ ለአንዲት ልጅ ሲሰጥ ጸጥ ስትለው ፍቅር መሆን አወቅን እኮ በቃ አወቅን። 7 ኢማኔር አውጥቶ ለሌላ ፍቅሮ ሲሰጣት እኮ ጸጥ ስትለው በቃ አወቅን ፍቅር መሆን። ፍቅር ከባድ እንደሆነ እኮ በ7 ኢማኔር አወቅን። በ7 ኢማኔር አወቅን። አናግረናታል። እኔ የተናደድኩሽ ለምን ሀቢባ ቤት የተናደድኩባት ሀቢባ ቤት ለምን ስለ ቤሩት በቃ ስለ ቤሩት ብቻ ስለ ቤሩት መጥፎ ስለ ቤሩት እንደዚህ ያደረጉኝ ምናምን ባሌ እንደዚህ ያደረገኝ ለምን አትልም ታውቃለች ነው ያልኳችሁ። እኔ ባሌም እንደዚህ አድርጎኛል ለምን አላለችም? ምን አባት ያመጣል? አገሯ እኮ ነው የገባችው። አሁን ምን እንዳያረጋት ነው? አዎ ሀቡ እንደዚህ አድርጎ እሱ ነው እንደዚህ ያደረገኝ አትልም ወይ? ማስረጃ አላት። ማስረጃ አምጪ ብትላት ማስረጃ አላት። እኛ እጅ ላይም ማስረጃ አለ። እኛ እጅም ማስረጃ አለ። እሷ የለኝም ማስረጃ ብትል እኔ ያለው ለሀቢባ ሰጣታለሁ። ማስረጃው ከነ ማስረጃው ከነ መረጃው እንደዚህ ነው ያልኩ። ለምን ለሱ